ወደ ዛሬው የጥልቅ ዳሰሳ ፕሮግራማችን እንኳን በደህና መጣችሁ። ዛሬ እንግዲህ በፊታችን ከተቀመጠው እጅግ ሰፊ የዲጂታል ማርኬቲንግ መረጃ ውስጥ ዋና ዋናዎችን ስልጠቶች አጥርተን እናወጣለን። አዎ ትክክል። ዲጂታል ማርኬቲንግ ኦል ኢን ዋን ፎር ዳሚስ ከተሰኘው ሰፊ ዳሰሳ ነው እንግዲህ ሐሳቦቹን የምንወስደው። የዛሬው ታልቋችን በተለይ ፌስቡክ፣ ኢንስታግራም፣ ቲክቶክ እና ሊንክድኢን ላይ የሚሰሩ ስኬታማ የግብይት ስልጠቶች መመርመር ነው። ይሄ በጣም ወቅታዊ ርዕስ ነው። ምን መሰለህ፣ ብዙ ጊዜ ማህበራዊ ሚዲያ ስንል ሰዎች ዝም ብሎ ፎቶ መለጠፍ ብቻ ይመስላቸዋል። ግን እያንዳንዱ መድረክ የራሱ የሆነ ቋንቋ እና የጨዋታ ሕግ አለው። ልክ ነሽ። በተለይ በሀገራችን የንግድ አካዳሚ አሁን ላይ ለምሳሌ አዲስ አበባ ውስጥ ያሉ ስራ ፈጣሪዎች ይህንን እውቀት እንዴት ወደ ተግባር መቀየር እንደሚችሉ ማየት ወሳኝ ነው። ብዙ ስህተቶች የሚፈጠሩት አንዱን መድረክ ለሌላኛው ዓላማ ለማዋል ሲሞክር ነው። 100% ይስማማለሁ። እና ይህንን ለማስተካከል ከመሰረታዊ የስትራቴጂ መዋቅር ብንጀምር ጥሩ ነው። በመረጃው ላይ ጎልቶ የሚወጣው 6C የሚባለው ጽንሰ ሐሳብ ነው። the 6Cs የሚባሉት እነሱም የድርጅት ስልት፣ የደንበኛ ተሞክሮ፣ አርቲፊሻል ኢንተሊጀንስ፣ የይዘት ፈጠራ፣ ማስተዋወቂያ መስመሮችና የውጤት ግምገማ ናቸው። በትክክል። ከነዚህ ውስጥ ግን ዛሬ ትልቅ ትኩረት ልንሰጡ የሚገባው የደንበኛ ተሞክሮ ወይንም ከስተመር ኤክስፒሪየንስ የሚባለው ነው። አንድ ደንበኛ ማስታወቂያ አይቶ ጥቅስ ሲያደርግ ገጩ ቶሎ የማይከፈት ከሆነ ወዲያውኑ ጥሎ ይወጣል። እውነት ነው። እዚህ ጋር ነው እንግዲህ የደንበኞችን ጉዞ ወይንም ባየርስ ጀርኒ በጥልቀት መረዳት የጠቅላላው ስልት የጀርባው አጥንት የሚሆነው። ማርኬቲንግ ማለት እኮ በቀላሉ የደንበኛውን ስነ ልቦናዊ ሁኔታ መረዳት ነው። በትክክለኛው ሰዓት በትክክለኛው የጉዞ ደረጃ ላይ ተገቢውን መረጃ ማድረስ ማለት ነው። ልክ ነሽ። ደንበኞች አንድን ምርት ለመግዛት ከመወሰናቸው በፊት ብዙ ደረጃዎችን ያልፋሉ። መጀመሪያ ስለ ምርቱ መኖር ያውቃሉ። ከዛ ተጨማሪ መረጃ ይፈልጋሉ፣ አማራጮችን ያወዳድራሉ። በመጨረሻ ነው ግዢ የሚፈጽሙት። እና ይሄ ጉዞ ቀጥተኛ መስመር አይደለም። አየህ፣ ሰዎች በሞባይላቸው ያያሉ፣ ሱቅ ሄደው ይጎበኛሉ፣ እንደገና ኢንተርኔት ላይ ገብተው የሌሎች ሰዎችን አስተያየት ያነባሉ። ይህንን የተወሳሰበ ጉዞ በሚገባ ካልተረዳን ኢላማችንን አንመታም። ይሄ እንግዲህ ከዘመቻ ወይንም ካምፔን አይነቶች ጋር ሲጣመር ይበልጥ ግልጽ ይሆናል። በማንኛውም ስልት ውስጥ 3 ዋና ዋና የዘመቻ አይነቶች አሉ። አዲስ ደንበኞችን ማግኘት ወይንም አኩዚሽን፣ ካሉ ደንበኞች ገቢ ማምጨት እና የተጠቃሚን ተሳትፎ ማሳደግ። እዚህ ጋር ትልቁ ነጥብ ምንድነው? እነዚህም በየተራ ሳይሆን አጣምሮ መጠቀም መቻሉ ነው። ብዙ ጊዜ በማህበራዊ ሚዲያ ላይ ብዙ ላይክ እና ሼር በማግኘት ብቻ የሚኩራሩ ድርጅቶች አሉ። ኢንጌጅመንት ብቻ። ልክ ነው። ግን ያንን ተሳትፎ ወደ ሽያጭ ወይንም ሞኔታይዜሽን መቀየር ካልተቻለ የንግዱ ህልውና አደጋ ላይ ይወድቃል። አዲስ ሰዎችን ወደ ማህበረሰቡ መሳብና በመጨረሻም ወደ ሽያጭ የሚቀይሩ ስልቶችን መንደፍ ወሳኝ ነው። በጣም ጥሩ። ይህንን መሰረት ይዘን ወደ መጀመሪያውና ትልቁ ማቆሚያችን ወደ ሆነው ፌስቡክ እንግባ። ፌስቡክ ላይ አሁንም ድረስ ብዙዎች ያችን ሰማያዊ ቡስት የምትለዋን ቁልፍ ነው የሚጫኑት። ይሄ ገዳይ ስህተት ነው ብንል ማጋነን አይሆንም። በፍጹም ማጋነን አይሆንም። የቡስት ቁልፍ ማስታወቂያን በፍጥነት ለማሰራጨት ታስቦ የተሰራ ቢሆንም የፌስቡክን ሙሉ አቅም አይጠቀምም። ትክክለኛው መንገድ አድ ሴንተርን መጠቀም ነው። አድ ሴንተር ውስጥ እኮ ትልቅ የዳታ ምስጢር አለ። ለምሳሌ አዲስ አበባ ውስጥ ያሉ የልብስ ቡቲኮችን ብንወስድ ፎቶ ይለጥፉና ወዲያው ቡስት ያደርጋሉ። ያ ገንዘብ ማባከን ነው የሚሆነው። በትክክል ዝም ብሎ አዲስ አበባ ላላ ሰው ሁሉ አሳይልኝ ከማለት ይልቅ አድ ሴንተርን ተጠቅመው ጥብቅ ኢላማ ማድረግ ይችላሉ። ታርጌት ማድረግ ጾታን፣ እድሜን፣ አካባቢን ብቻ ሳይሆን የስነ ልቦና ባህሪያትን ወይንም ሳይኮግራፊክስን መሰረት አድርጎ መስራት ይቻላል። ልክ ነሽ። ለምሳሌ በቦሌ ወይም በፒያሳ አካባቢ ለሚገኙ እድሜያቸው ከ20 እስከ 35 ለሆኑና የፋሽን ገጾችን ለሚከታተሉ ሴቶች ብቻ ማሳየት ይቻላል። ይሄ ነው እንግዲህ የግብይት በጀትን በአግባቡ መጠቀም ማለት። ትክክለኛ ገዢዎችን ለማግኘት እጅግ ከፍተኛ ለውጥ ያመጣል። ሌላው ደግሞ የማስታወቂያ ሙከራ ወይንም ኤቢ ቴስቲንግ ማካሄድ ነው። ኤ እና ቢ ሙከራ። ይሄ ማለት ደግሞ ቡቲክ ሁለት የተለያዩ የልብስ ፎቶዎች ወይንም አንዱን በፎቶ ሌላውን በቪዲዮ አዘጋጅቶ በተመሳሳይ ጊዜ ለተወሰኑ ሰዎች ማሳየት ነው። በትክክል። አየህ የትኛው የተሻለ
ትኩረት እንደሳበ ይሞከራል ማለት ነው። የተሻለ ውጤት ያመጣውን አሸናፊ ማስታወቂያ ደግሞ በሰፊው እና በከፍተኛ በጀት ለብዙሃኑ ያሰራጫል። ይህ በግምት ከመስራት ይልቅ በመረጃ ላይ የተመሰረተ ውሳኔ መስጠትን ያረጋግጥልናል። በተጨማሪም የኢንቨስትመንት ተመላሽን ወይንም ROI መለካት እጅግ ወሳኝ ነው። አዎ፣ ወጪ የተደረገው ገንዘብ ምን ያህል ትርፍ አመጣ የሚለው በፌስቡክ ዳሽቦርድ ላይ በዝርዝር ይታያል። ሌላው ፌስቡክ ላይ ትኩረት ሊሰጠው የሚገባው ላይቭ እና ማርኬት ፕሌስ መጠቀም ነው። እውነት ነው። በላይቭ ቪዲዮ በመግባት ምርቶችን በቀጥታ ማሳየት፣ የደንበኞችን ጥያቄ ወዲያውኑ መመለስ ከፍተኛ የመተማመን ስሜት ይፈጥራል። ልክ ነው። አሁን ደግሞ ይህንን የዳታ ትንታኔን ትተን ወደ ኢንስታግራም ስንመጣ ጨዋታው ሙሉ ለሙሉ ይቀየራል። አዎ፣ ኢንስታግራም ላይ ዳታ ሳይሆን ታሪክ ወይንም ቪዥዋል ስቶሪ ቴሊንግ ነው ዋናው ነገር። ጽሑፍን ሳይሆን ዓይንን የሚስቡ ምስሎችና ቪዲዮዎችን ይፈልጋል። እዚህ ላይ ብዙ ሰው የሚሳሳተው ከፍተኛ ወጪ የሚጠይቅ የካሜራና የፕሮዳክሽን ስራ ይግድ ያስፈልጋል ብሎ ማሰቡ ነው። በትክክል። በተለይ እኛ ሀገር ለምሳሌ የሀገር ውስጥ የቆዳ ምርቶችን የሚያመርቱ ስራ ፈጣሪዎችን ብንወስድ ውድ ካሜራ ያስፈልጋቸው? በፍጹም አያስፈልግ። ዋናው ታሪክን በምስል ማስተላለፍ መቻል ነው። ተጠቃሚዎች የዕለት ተዕለት የውስጥ አሰራርን ወይንም ቢሃይንድ ዘ ሲንስ ማየት ይፈልጋሉ። አዎ፣ የተጠናቀቀውን ቦርሳው ወይንም ጫማ ፎቶ ብቻ ከመለጠፍ ይልቅ ቦርሳው ሲሰፋ፣ ቆዳው በባለሙያው ሲቆረጥ ማሳየቱ ትልቅ የስሜት ቁርኝት ይፈጥራል። ሰዎች ከምርቱ ጀርባ ያለውን ድካምና ጥበብ ማየት ይወዳሉ እኮ። ደንበኞቹ ምርቱን ሲጠቀሙበት የሚያሳዩ እውነተኛ ምስሎችን ተቀብሎ ማጋራት ደግሞ ሌላው ታማኝነትን የሚገነባ ስልት ነው። ይህ ዩዘር ጄኔሬትድ ኮንተንት የምንለውን የኢንስታግራምን ኃይል ይበልጥ የሚያጎላው ደግሞ ኢንስታ ስቶሪስ የተባለው ባህሪው ነው። አዎ፣ ስቶሪስ ለ24 ሰዓት ብቻ የሚቆዩ እና የመተግበሪያው አናት ላይ የሚቀመጡ ናቸው። እነዚህ አጫጭር ምስሎች ፍጹም ያልሆነ እና ተፈጥሯዊ የሆነ የብራንዱን ገጽታ ለማሳየት ልዩ ኃይል አላቸው። ልክ ነሽ። በዋናው ገጽ ላይ የሚለጠፉ ይዘቶች በጥንቃቄ የተመረጡ መሆን ሲገባቸው፣ ስቶሪ ላይ ግን ዕለታዊ እንቅስቃሴዎችን ያለማጣሪያ ማቅረብ ይቻላል። የተፈጥሯዊነት ትልቅ ጫናን ያቃላል። ዋናው ገጽ ላይ ያሉ ፎቶዎች በጣም ጥራት ያላቸው መሆን አለባቸው የሚል ያልተጻፈ ሕግ አለ። ግን ስቶሪ ያንን መጋረጃ ይገፋዋል። ግልጽነትን ይጋብዛል። አዎ፣ የድርጅቱ ሰራተኞች አዲስ ዕቃ ሲመጣ ሳጥን ሲከፍቱ በሞባይል ስልክ የተቀረጹ ያልተኳኳሉ ቪዲዮዎችን ማጋራት ይቻላል። ይህ ብራንዱን ሕይወት ያለው ያደርገዋል። በትክክል። አሁን ደግሞ ከኢንስታግራም ምስላዊ ታሪክ ወጥተን ወደ ቲክቶክ ስናምራ የተፈጥሯዊነት ጽንሰ ሐሳብ ወደ አዲስ ደረጃ ከፍ ይላል። ቲክቶክ እንግዲህ 1 ቢሊዮን ዓለም አቀፍ ተጠቃሚዎች ያሉት ግዙፍ መድረክ ነው። ብዙ ሰዎች የህፃናትና የወጣቶች የዳንስ መድረክ ብቻ አድርገው ያስባሉ። ያ ግን ትልቅ ስህተት ነው። ቲክቶክ ሁሉም ሰው በዕለት የዕለት ኑሮስ የሚሳተፍበት ትልቅ የገበያ መድረክ ሆኗል። እዚህ ላይ ስኬታማ ለመሆን ምስጢሩ ምንድነው? ግልጽና ተፈጥሯዊነት ነው። ኮርፖሬት የሆነ በጣም ኦፊሻላዊና ደረቅ አቀራረብ እዚህ መድረክ ላይ በፍጹም አይሰራም። አዎ፣ መጽሐፉ ላይ የተጠቀሰው የዋሽንግተን ፖስት አቀራረብ ለዚህ ምርጥ ምሳሌ ነው። ታላቅና ጥልታዊ ዜና ተቋም ቢሆንም ቲክቶክ ላይ ግን ሰራተኞቻቸውን በተዘናና መልኩ ነው የሚያሳትፉት። የዜና ክፍሉን ውጥረት አስቂኝ በሆነ መንገድ ያቀርባሉ። ዜናን እንደ ዜና በማንበብ ሳይሆን በወቅታዊ ቀልዶች አዋህዶ ያቀርቡታል። በሀገራችንም ያሉ ድርጅቶች ይህንን አቀራረብ ሊጠቀሙበት ይችላሉ። ግን እዚህ ጋር አንድ የሚያሳስብ ነገር አለ። ኮርፖሬት የሆኑ ድርጅቶች ለምሳሌ ባንኮች ወይም የኢንሹራንስ ኩባንያዎች ቲክቶክ ላይ ዳንስ ውስጥ መግባታቸው የደንበኞቻቸውን አመኔታ አይቀንሰውም። ይሄ ተደጋግሞ የሚነሳ ጥያቄ ነው። ሚዛኑ ያለው ብራንዱ የራሱን እሴት ሳይለቅ የመድረኩን ባህሪ መላመት ላይ ነው። አንድ ባንክ የባንክ ዳይሬክተሮችን ያምጣ ማዝፈን የለበትም። ልክ ነሽ፣ ማዝፈን አይጠበቅበትም። ነገር ግን የፋይናንስ ዕውቀትን አጭርና አዘናኝ በሆነ መንገድ ሊያቀርብ ይችላል። ለምሳሌ ገንዘብን እንዴት መቆጠብ እንደሚያሳዩ አጫጭርና ፈገግታን የሚፈጥሩ የቶና ቪዲዮዎች መስራት ይቻላል። አዎ፣ ቪዲዮቹ ሁልጊዜም ቨርቲካል ሆነው ወደ ላይ የተለጠጡ የሞባይል ስክሪን ልኬቶችን የጠበቁ መሆን አለባቸው። በትክክል። ዋናው ነገር ተመልካቹን ሳያሰለችው ቁም ነገር ማስተላለፍ ነው። ቲክቶክን እንደ ማርኬቲንግ ፋነል የመግቢያ በር አድርጎ መጠቀም ሰፊ ዕድል አለው። ፋነል ስንል አጭር እና አዝናኝ ቪዲዮ በማቅረብ የሰዎችን ትኩረት ከሳቡ በኋላ ወደ ዋናው ድረ ገጽ ወይንም ምርት ለመግዛት መምራት ማለት ነው። አዎ፣ ቲክቶክ የሰዎችን ትኩረት ለመሳብ እጅግ ፈጣን መድረክ ነው።
አልጎሪዝሙ አዳዲስ ሰዎችን ለማግኘት ወደር የለውም። ቪዲዮ ላይ ሙሉ መረጃውን ለማግኘት ሊንኩን ፕሮፋይላችን ላይ ጫኑ በማለት ተጠቃሚዎችን ወደ ሽያጭ መስመር ማስገባት እንችላለን። ቲክቶክ የመጀመሪያው መንጠቆ ነው ማለት ነው። በትክክል አገላለጽ በጣም ገላጭ። አሁን ደግሞ ከቲክቶክ አዝናኝ ዓለም ወጥተን ወደ ፕሮፌሽናል መድረኩ ወደ ሊንክድኢን እናምራ። ብዙ ሰዎች ሊንክድኢንን የሥራ መፈለጊያ ወይንም የሲቪ ማከማቻ ብቻ አድርገው ነው የሚያስቡት። በተለይ እኛ ሀገር ይህ አመለካከት በሰፊው ይንጸባረቃል። አዎ፣ ግን የቢ2ቢ ወይንም ከድርጅት ወደ ድርጅት የንግድ ትስስር ለሚፈጥሩ አቅራቢዎች ያለው የግብይት ኃይል አስገራሚ ነው። ቢ2ቢ ግብይት ላይ አዳዲስ ደንበኞችን ለማደን የጀርባ አጥንት ነው። እዚህ መድረክ ላይ ያሉ ተጠቃሚዎች የንግድ ስምምነቶችን ለማድረግ የተዘጋጁ ናቸው። ልክ ነው። አድቫንስድ ፒፕል ሰርች የሚባለውን መሳሪያ በመጠቀም ዋናው ውሳኔ ሰጪዎችን ማግኘት ይቻላል። ማለትም እንደ ማኔጂንግ ዳይሬክተር ወይም የሰው ሀብት ስራ አስኪያጅ የመሳሰሉትን ታርጌት ማድረግ። ለምሳሌ አንድ የሶፍትዌር ኩባንያ አዲስ ሲስተም ለባንኮች መሸጥ ቢፈልግ ዝም ብለው ወደ ባንኩ ከመደወል ይልቅ ሊንክድኢን ላይ የባንኩን የአይቲ ዳይሬክተር ስም አፈላለጎ ማግኘት ይችላል። ይህ ቀጥታ ከውሳኔ ሰጪው ጋር ለመገናኘት ትልቅ ድልድይ ነው። ነገር ግን እዚህ ላይ ትልቅ ጥንቃቄ የሚጠይቅ ገዳይ ስህተት አለ። አዎ፣ ይሄ ብዙዎቻችንን ያጋጠመን ነው። አንድ ሰው የትስስር ጥያቄ ወይንም ኮኔክሽን ሪኩዌስት እንደተቀበለ ወዲያውኑ ኢንቦክስ ላይ ረጅም የሽያጭ ጽሑፍ ይልካል። ስፓም ፒች የምንለው ማለት ነው። ያ ትልቁ ስህተት ነው። ማንም ውሳኔ ሰጪ በሊንክድኢን ላይ እንደተዋወቀ ወዲያውኑ ዕቃ እንዲገዛ ይፈልግ። ይህ የሽያጭ ጥያቄ በራፉን ቶሎ ይዘጋዋል። የግል የንግድ ክልልን እንደ መጋፋት ነው የሚቆጠረው። በትክክል። ከዛ ይልቅ የጋራ ወዳጆችን ተጠቅሞ መተዋወቅ ይሻላል። ለምሳሌ በቅርቡ ስለ ቴክኖሎጂ ደህንነት የጻፉትን ጽሑፍ አንብቤዋለሁ ብሎ ገንቢ ውይይት መጀመር ይቻላል። አዎ፣ የደንበኛውን የቅርብ ጊዜ እንቅስቃሴዎች ማየት፣ ያጋሯቸው መጣጥፎች ማንበብ እና ፍላጎታቸውን መረዳት ጠቃሚ ነው። በማስገደድ ከመሸጥ ይልቅ ጥራት ያለው መረጃ በማቅረብ ደንበኞች ራሳቸው ፍላጎት አድሮባቸው እንዲመቱ ማድረግ ወይንም ፑል ማርኬቲንግ ነው ሊንክድኢን ላይ የሚሰራው። ፕሮፋይልን እንደ ማረፊያ ገጽ ወይንም ላንዲንግ ፔጅ ማዘጋጀት ያስፈልጋል። የዛሬው ዳሰሳችን በእውነት እጅግ ሰፊ እና ጠቃሚ ግንዛቤዎችን ያነሳ ነበር። አበይት ነጥቦቹን በፍጥነት ስናጠቃልል የእያንዳንዱ መድረክ የራሱ የሆነ ዓላማ አለው። ፌስቡክን ለጥብቅ ዓላማ እና በመረጃ ላይ ለተመሰረተ ማስታወቂያ እንጠቀምበታለን። ኢንስታግራም ደግሞ ለምስል እና ለታሪክ በተለይም ከስራ ጀርባ ያሉትን እውነታዎች በማሳየት ታማኝነትን ለመገንባት። ቲክቶክ ለተፈጥሯዊና አዝናኝ እይታ የሽያጭ ፋነል የመግቢያ በር በመሆን ያገለግላል። ሊንክድኢን ደግሞ ለፕሮፌሽናል የንግድ ትስስር እና ትክክለኛ ውሳኔ ሰጪዎችን ለማግኘት የሚያገለግል መድረክ ነው። እነዚህን መድረኮች እንደ የየራሳቸው ባህሪ ተረድቶ ደንበኞች በሚያደርጉት ጉዞ ውስጥ ትክክለኛውን መረጃ ማቅረብ የዲጂታል ማርኬቲንግ ሚስጥር ነው። ዝም ብሎ መገኘት ሳይሆን ስልጣናዊ በሆነ መንገድ መገኘት የውጤታማነት መለኪያ መሆኑን አይተናል። አዎ፣ እነዚህ መድረኮች አሁን ባሉበት ሁኔታ አስገራሚ እድሎችን ይሰጣሉ። ግን ትንሽ ወደፊት አሻግረን ብንመለከትስ? አድማጮቻችን ምን አሰብክ? ቴክኖሎጂው በፍጥነት እያደገ ነው። ምናልባት በሚቀጥሉት ጥቂት ዓመታት በእነዚህ መድረኮች ላይ የምናያቸው ኢንፍሉዌንሰሮች እውነተኛ ሰዎች ሳይሆኑ በአርቲፊሻል ኢንቴሊጀንስ እና በሜታቨርስ ዓለም የተፈጠሩ ቢሆንስ? ዋው! ይህ ከባድ ጥያቄ ነው። አዎ፣ ስሜታችንን እና ፍላጎታችንን በሚገባ የሚያወቁ ግን በገሃዱ ዓለም የሌሉ ምናባዊ ገጸ ባህሪያት ቢሆኑ ይህ የደንበኛውን አመነታና ማህበራዊ ሚዲያ ግብይትን እንዴት ሊቀይረው ይችላል? ይህንን አጓጊ ጥያቄ እንድታስቡበት በመተው የዛሬውን የእውቀት ማዕድ እዚሁ ላይ እንቋጫለን። ጤና ይስጥልን።